ሰላም እንዴት ናችሁ? ዛሬ ላሳያችሁ የፈለኩት እንደዚህ አይነት ኢትዮጵያ ሪጅን የሚያሳይ ሙሉ ሼፕ ፋይል ዳታ ኖሯችሁ እናንተ ግን የፈለጋችሁት በኢትዮጵያ ባውንደሪ ዳታ ብቻ ብትፈልጉ በአርክጂኤስ እንዴት እንደሚሰራ ላሳያችሁ። እንደዚህ ለማድረግ ይሄን ፋይል ሙሉን ሪጅኑን አንድ የሚያደርግ ዳታ አትሪቢዩት ቴብል ላይ ያስፈልጋል ማለት ነው። ይሄን ለማድረግ እንደምታዩት ስም ብዬ የራስን ስም ሰጥቼ በአንድ አድርጎልኛል ማለት ነው። ከዛ በኋላ ይሄን ቼክ ካደረጋችሁ በኋላ ወደ አርክ ቱል ቦክስ ውስጥ በመግባት በዳታ ማኔጅመንት አርክ ቱልስ ውስጥ በጀነራላይዜሽን ውስጥ ዲዞልቭ የሚላለ ዲዞልቭ ደብል ክሊክ በማድረግ የኢትዮ ሪጅን ዳታውን ድራግ አደርጋለሁ ማለት ነው። አድርጌ ያስገባል ወይም እንደዚህ እመርጣለሁ ማለት ነው። ከዛ በኋላ ተመሳሳይ ዳታዎች ያሉት ሴም በሚለው ፊልድ ውስጥ ነው። ስለዚህ እዚህ ላይ አውትፑት ፊቸርን እንዲያስቀምጥላችሁ ይጠይቃል። እዚህ ላይ እናንተ በፈልጋችሁበት ማስቀመጥ ትችላላችሁ። እዚህ ላይ ኢትዮ ባውንደሪ ብዬ የራሴ ስም መስጠት እችላለሁ። ሶ እንደዚህ ስታችሁ ሌሎቹ በዲፎልት አልፋችሁ ኦኬ ትላላችሁ ማለት ነው። ከዛ በኋላ እንደዚህ አይነት ሙሉ የኢትዮጵያን አምጥቶልኛል ማለት ነው። የኢትዮጵያ ባውንደሪ ብቻ አምጥቶልኛል። ይሄን ከለር መቀየር ትችላላችሁ ማለት ነው። እንደዚህ ከለር ቀይራችሁ እንደዚህ ብቻ ባውንደሪ እንደዚህ ማምጣት ትችላላችሁ ማለት ነው። ሶ ተጨማሪ ስለ አርክጂኤስ ለማወቅ ከፈለጋችሁ ፎሎ፣ ላይክ፣ ሼር አድርጉኝ። ቴንክ ዩ ሶ ማች።